ሆይ ሆይ የሚል ትውልድ የበዛበት ዘመን ማስተዋል ያስፈልጋል። ተመልከቱ፣ ምንድነው የምንፈልገው? ይሄ መንፈሳዊ ድቀት፣ ተስፋ መቁረጥ፣ መጠውለግ፣ መለዘዝ ልክ አውቀዋለሁ የቤተክርስቲያን ነገር አውቀዋለሁ። ምን ነው የምታውቀው? የቱን ነው የምታውቀው? ምንድን ነው ያወቅነው? ገና ከውቅያኖስ እኮ አንድ ማንኪያ እንኳን እኮ አልቀመስንም። በኦርቶዶክስ ቤተክርስቲያን ውስጥ ክርስቲያኖች አብዛኛው በቃ እግዚአብሔርን ሁሉ ለምንድን ነው አንቺም ማለት ነው የሚል ክፉ ዘመን ላይ ነው ደረሰ። እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅክ በደለኛ ነህ። አንቺም እንደዛ ቁጭ ብሎ እኮ የሚገርመኝ ቲክቶክ አይቼ አላውቅም። ሰዎች አንዳንድ እየቆነጠሙ ልኩልኛል። ተኝታ ቁጭ ብላ 40 ሰው ይሰማታል። እሺ ጋይስ ደግሞ ይሉታል። አሁን የሚመጡት ጋይስ ዳን ጋይስ እንደ ፋሽን ሆኖ ጋይስ እንግሊዘኛ ነው። ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይጋድ ይል ነበር። ማይጋድ ከዛ አሜሪካኑ ወደ ማይጋሽ ይለውጠዋል። አንተ ደግሞ የኔ ጋሽ ይበል እያልኩ ሳስተምር ነበር። ጋይስ ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቱ አላችሁ። ሶሻል ሚዲያ ጥቅም አለ። መሳሪያ ካረጋችሁ ግን ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ለካል የመንገድ ላይ የወደቀው ዘር ማለት ወዲያው ሴጣን ይለመመታ። አንድ የእግዚአብሔር ቃል ተመር ራቁቷን የመጣች ደግሞ ትመጣና ከልብህ ነቅላ ትሄዳለች። በህይወትህ በስጋም ህይወትህ በህይወትሽ በስጋ ህይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ሴጣን በቦክስ የሚለቅበት ዘመን፣ በካራቴ የሚለቅበት ዘመን አይተርማ እናቀቁ በእኛ የሚራሱ አሁን የሰማነው የት ነው ትውልዱ ያለው? ያስቀድሳሉ። የኤማውስ መንገደኞች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ የለም። ክርስቲያን ንቁ ነው። ይመጣል ይሰግዳል፣ ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ አንደኛ ነው። ስንተኛ ነው ንገሩኝ? አንዳንዴ እኮ ንስሐ ሳትገባ ልትነጠቅ ትችላለህ። ወዴት ነው የምትሄደው? ኢየሩሳሌምን ትቶ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቶ ሰማያዊት ኢየሩሳሌም ይችናል። አብዛኛው ሰው እኮ አያስቀድስም። ቲክቶክ ላይ ነው እኮ ያለው። ቲክቶክ መጠቀም ኃጢአት ነው አይደለም የምላችሁ። አባትም እናትም ሆናቸው የኦርቶዶክስ ልጆች እግዚአብሔር አባታችሁ ነው። የኦርቶዶክስ ተዋሕዶ ልጆች እግዚአብሔር እናታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አባትም ደስ ይበለን መድኃኒዓለም አዳነ መድኃኒዓለም በማይሻር ቃል ሲበለን እልል በሉ አዳነን በማይሻር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አይንተ እግዚአብሔር አበው መነኮሳት ወካህናት አኀው ዲያቆናት የቤተ ክርስቲያን ጌጦቿ ምእመናን አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነ ግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነ ልብሱ ያጸና ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው ኃያሉ አምላካችን የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም
ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ታላቅ ስፍራ የምንማርበት የትምህርታችን ርዕስ የኤማሁስ ኒኮፖሊስ መንገደኞች 10 ችግር። እነዚህ ችግሮች የኛም ሊሆኑ ስለሚችሉ እነዚህን 10ን ብቻ እንማርና በተወሰነ ደቂቃ ከዛ በኋላ ደግሞ 15 ደቂቃ ሌላ ሰዓት እንወስድና በኔ በኩል ያለውን የዕለቱን መርሃ ግብር እናጠቃልላለን። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ አውቁ። የጽድቅን ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር እንዲሁም ደግሞ በቤት ሆናችሁ የምትከታተሉ ሁሉ ልቦናችሁን ለሥራዊት ጌታ ለእግዚአብሔር አስማርኩ። የኤማሁስ ኒኮፖሊስ መንገደኞች 10 ችግር ቅዱስ ሉቃስ ከጻፈው ስለ ራሱ ካወራው ምዕራፍ 24 ላይ ያለውን ቃል እንመለከታለን። ምዕራፍ 24 ላይ ከአራቱ ወንጌላውያን አንዱ የሆነው ሉቃስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤን በጻፈበት በዚህ ስለ ሁለቱ ሰዎች ብሎ ራሱን ጨምሮ ከኒቆዲሞስ ጋር ያለውን የትንሣኤ ቀን ውሎ ይነግረናል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 ሲጀምር እንዲህ ይላል። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር የሄዱ ነበር። ቃሉን ከኔ ደግማችሁ ተናገሩ። እነሆም ከእነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር የሄዱ ነበር። አሁን በሉ፣ በዚያን ቀን የተባለው ምን ቀን ነው? በዚያን ቀን የተባለው የትንሣኤ ቀን ነው። የትንሣኤ ቀን ደግሞ ዕለተ እሑድ ናት። በዛ በዕለተ እሑድ ከእነርሱም ሁለቱ የሚላቸው ከ120 ቤተሰብ መካከል ሁለቱ ናቸው። የጌታችን የኢየሱስ ክርስቶስ ቤተሰቦች 120 ይባላሉ። ቁጥራቸው ሲዘረዘር እንዲህ ነው። 12 ሐዋርያት፣ 36 ቅዱሳት አንስት፣ 72 አርድእት ናቸው። በማቴዎስ ወንጌል ምዕራፍ 10 ላይ 12ቱን እንዴት እንደጠራቸው ታያላችሁ። በሉቃስ ወንጌል ምዕራፍ 10 ላይ ደግሞ ሌላውን 70ውን ጠራ ብሎ 72ቱን እንደጠራ ታያላችሁ። አጠቃላይ 36 ቅዱሳት አንስት አሉ። እነዚህ የጌታ ቤተሰብ ተብለው በጰራቅሊጦስ ዕለት መንፈስ ቅዱስ የወረደላቸው ድንግል ማርያምን መሃላቸው አድርገው ንግሥታችን እመቤታችን እያሉ የሚጠሩ ነበሩ። አሁንም እመቤታችን በመካከላችን ትሆንልን። የነቢያት የሐዋርያት የሊቃውንትን ጉባኤ ባርከ የእኛንም ይባርክልን። ከእነርሱም ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ሄዱ ነበር። ሁለቱ የተባሉት ሉቃስና ኒቆዲሞስ ናቸው። ወይም ሉቃስ በሌላ ስሙ ቀለዮጳ የተባለው ሉቃስ ነው። ሉቃስና ኒቆዲሞስ የትንሣኤ ቀን ወዴት ነበር የሚሄዱት?
ወደ ኤማሁስ ነበር የሚሄዱት። ከየት ወዴት ነው የሚሄዱት? ከኢየሩሳሌም ወደ ኤማሁስ። ስለዚህ 10 ችግሮች ምን እንደሆኑ ልንገራችሁ። አንደኛ የሚሄዱበትን መሄድ ወደ የነበረባቸው ቦታ አያውቁም። አንደኛ ትልቁ ችግራቸው እሱ። አይናቸው ተይዞ ነበር። ሰሞኑን የምትሰሙት ስብከት ካለፈ እሁድ ወይም ከትናንት ወዲያ እሁድ ጀምሮ የምትሰሟቸው ትምህርቶች ስለ ኤማሁስ መንገደኞች ስለሚናገሩትና እኔ የፈለኩት 10 ችግሮች እንድንመለከት ነው። አንደኛ የሚሄዱበትን አያውቁም። ሁለተኛ ችግራቸው እርግጥ ነው እየሄዱ ይነጋገሩ የነበረው ስለ ኢየሱስ ክርስቶስ መከራ ነበረ፣ ግን አይናቸው ተይዞ ነበር። ክርስቶስ መካከላቸው መጥቶ አብሯቸው እየሄደ ነበረ፣ ግን አላወቁትም። አይናቸው ተይዟል። ለምን አይናቸው ተያዘ? 10 ችግሮች አሉባቸው። አንደኛው መሄድ ወደ ነበረባቸው ስፍራ እየሄዱ አይደሉም። 2 ጠውልገዋል። ምክንያቱም በቁጥር 17 ሉቃስ 24 ላይ ምን ይላል? ኢየሱስ ክርስቶስ ምን አላቸው? እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። እየጠወለጋችሁ ስትሄዱ። መጠውለግ መንፈሳዊ መቀጨጭ፣ መንፈሳዊነት መውደቅ። ሁለተኛው ችግራቸው ይሄ ነው፣ መጠውለግ። ሶስተኛው ችግራቸው ደግሞ እነዚህ ሰዎች የነበረው ምንድን ነው? ኢየሱስ ክርስቶስ ማ እንደሆነ አለማወቃቸው ነበር። ሶስተኛው ችግራቸው ኢየሱስ ክርስቶስ ማን እንደሆነ አለማወቃቸው። ምክንያቱም ምን ብለው ነው የገለጹት? የካህናት አለቆችና መኳንንቶቻችን በሞት ፍርድ እንዴት እንደፈረዱበት፣ እሱ ደግሞ በእግዚአብሔርና በሕዝብ መካከል ታላቅ ነቢይ ነበረ ብለው የኢየሱስ ክርስቶስ አምላክነትን ገና አላወቁም። አራተኛው ችግራቸው ደግሞ ለማን እንደሚያወሩ አያውቁም። አምስተኛው ችግራቸው ተስፋ የቆረጡ ነበር። ተስፋ መቁረጥ በሃይማኖት ዘንድ በሽታ። ስለዚህ አምስተኛ እነዚህ ሰዎች ተስፋ የቆረጡ ነበሩ። ምክንያቱም ተስፋ አድርገን ነበረ ኢየሱስ ክርስቶስ እነሆ የዓለም ቤዛ ነው ብለው እንደሚቤዥ እስራኤልን በማለት በዚህ ችግር አላቸው። ሌላው ችግራቸው እነዚህ ሰዎች አንደኛ ሴቶቹ ኢየሱስ ተነስቷል ያሏቸውን አላመኑ። 7 8 መላእክት ኢየሱስ ተነሳ ብለው የሰበኩትን አላመኑ። እንደዚሁ ደግሞ ሌላው ችግራቸው ከእነርሱ መካከል ሁለቱ ያሏቸው ጴጥሮስና ዮሐንስ ወደ መቃብሩ ስፍራ ሄደው ኢየሱስ ተነሷል ብለው ነበረ። ይህን ሁሉ አላመኑ። ሌላው ችግራቸው 9ኛው ችግራቸው አለማስተዋል ነበር። 10ኛው ችግራቸው ልባቸው የዘገየ ነበር። የእነዚህ ሰዎች ችግር ይሄ ነው። 10 ነው። 10ሩ ችግራቸው አንደኛ ወዴት መሄድ እንዳለባቸው አያውቁም። ሁለተኛ በመንፈስ የጠወለጉ ናቸው። ሶስተኛ አላዋቂ ናቸው። አራተኛ ስለ ኢየሱስ ክርስቶስ አላወቁም። አምስተኛ ተስፋ የቆረጡ ናቸው። 6 ሴቶች የተናገሩትን አላመኑ። 7 መላእክት የመሰከሩትን አላመኑ። 8 ጴጥሮስና ዮሐንስ የመሰከሩትን አላመኑ። 9 የማያስተውሉ ናቸው። 10 ልባቸው የዘገየ ነበረ። እነዚህ የኤማሁስ መንገደኞች ትልቅ ችግር ነው። ዛሬም የኔና የናንተ ችግር ከነዚህ ከ10ሩ የተወሰነው እኛ ይነካል። የመጀመሪያ ችግር ምንድን ነው? ቦታን አለማወቅ፣ መንገድን አለማወቅ። ለምሳሌ መንገድ 2 አይነት መንገድ ነው። አሁን እዚህ ጋር መኖር የነበረባቸው አንድ ቦታ ነው። የት? ኢየሩሳሌም። ምክንያቱም ትንቢት የተነገረው የት ነው? ኢየሩሳሌም። ጌታ የሚሰቀለው የት ነው? ኢየሩሳሌም። ጌታ ሞትን የሚቀምሰው የት ነው? በኢየሩሳሌም ቀራንዮ ተራራ።
ጌታ መቃብሩ የተሰናዳው በአርማቴም የፋው ሰው የት ነበረ? በዮሴፍ መቃብር ስፍራ ኢየሩሳሌም። ጌታ የሚነሳው የት ነው? ኢየሩሳሌም። መቼ? እሁድ። እነሱ ግን ወዴት እየሄዱ ነው? ወደ ኤማውስ። ኤማውስ ምን ይደረጋል? ጌታ እዛ አልተሰቀለ፣ ጌታ እዛ አልተነሳ፣ ጌታ እዛ መከራን አልቀመሰ። ስለዚህ ሞትን ድል አድርጎ የሚነሳው በኢየሩሳሌም ነው እንጂ በኤማውስ አይደለም። የትንሣኤው ቀን እነሱ ግን ወዴት ሄዱ ነበረ? ወደ ኤማውስ። ምን ሊያደርጉ? ይሄ ትልቁ የብዙ ሰዎች ችግር ነው። የት ነው መገኘት ያለብን የሚለው ትልቁ ችግር ነው። ሰዎች መነሻ አላቸው፣ መድረሻ አላቸው። አንድ ራበርት የሚባል ሰው የጻፈው ጽሑፍ አለ። ግሪክ ሀገር ሄዶ ነው። ግሪክ ሀገር ሄዶ አቴናን እየጎበኘ፣ ጥንት ነው በማፕ ነው የሚሄደው። ከአቴና ከተማ ወጥቶ ወደ አቴና ለመመለስ መንገድ ጠፋ። መንገድ ሲጠፋው ማነው የሚያሳየኝ እያለ መኪናውን እየነዳ ሲሄድ አንድ ሰውዬ ፍየል እየጎተተ ሲሄድ አጋጠመው። እንደምናህለው በተኮራተፈ ግሪክኛ ሰላምታ ሰጠው፣ እሱም ሰላምታ ሰጠው። መኪና ውስጥ ሆኖ ነው የሚያናግረው ሰውየውን። ቦታ ጠፍቶት ነው ሰውዬ። የት ጋር ነኝ አለ። ያ ፍየል የያዘው ሰውዬ እዛ ጋር ነህ አለ። እንደሱ አይደለም መልሷ። ሰውየው ቦታ ነው የፈልገው። ወዴት ነው ያለሁት ነው። የት ነህ ሲለው እዛ ጋር ነው። አይ ጥያቄ ያልገባውም ማለት ወረደና ሄደና አጠገቡ ማፕሶ ቆሞ የት ጋር ነው ያለሁት አለ። እዚህ ጋር ነው። በቃ የሰውዬ መንገድ ሊነግረኝ አይችልም፣ ምንም የሚያውቀው ነገር የለም። ተመለስኩና መኪናዬ ውስጥ መንዳት ስጀምር ጠራኛ ነው። ወዴት ልትሄድ ነው? የት እንዳለው ሳላቅ ወዴት እንደሚሄድ በምን አውቃለሁ? ዓለም በሁለት ጎራ የተከፈለ ነው። በግ አለ፣ ፍየል አለ፣ ስንዴ አለ፣ እንክርዳድ አለ። መልካሚቱ መንገድ አለች፣ ክፉ መንገድ አለች። ኤርምያስ 6:16 ላይ እንዲህ የሚል ቃል አለ። ከኔ ቀጥለው ተናገሩ። መልካሚቱ መንገድ የቷ እንደሆነ ይጠይቁ። የሰማችሁ ነው። መልካሚቱ መንገድ የቷ እንደሆነች ጠይቁ። የቀደመችው መንገድ የቷ እንደሆነ ጠይቁ። በሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ይላል ኤርምያስ 6:16። ከዛ ግን ምን ነው ብዙዎች በዚያች መንገድ አንሄድም አሉ። መንገድ ምንድን ነው? የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ ክብር ይግባው በልብ መታሰቡ በቃል መነገሩ ከፍ ይበልና ጌታችን ኢየሱስ ክርስቶስ ምን አለ? በጠባቡ መንገድ ግቡ፣ በሰፊው መንገድ አትሂዱ። በጠባቡ መንገድ ሕይወት አለ፣ በሰፊው መንገድ ሞት አለ። መንገድ ወዴት ነው? የኤማውስ መንገደኞች ትልቁ ችግራቸው መገኘት ባለባቸው ስፍራ አልተገኙም። እነሱ መገኘት ያለባቸው ትንቢት የተነገረው ሞትን ቀምሶ ሞትን ድል አድርጎ ሙስና መቃብርን አጥፍቶ የሚነሳበት ቦታ ኢየሩሳሌም ነው። እሱም እሁድ ቀን ነው። እነሱ ግን ወደ ኤማውስ ሄዱ። የኤማውስ መንገድ ስንት ሰዓት የሚፈጅ ይመስላችኋል? ከኢየሩሳሌም ኤማውስ ለመሄድ 8 ሰዓት ይፈጃል በእግር። በመኪና በአሁኑ ሰዓት የ30 ደቂቃ መንገድ ነው። 8 ሰዓት ነው የሚፈጀው በእግር። ያውም የድሮ መንገድ ነው። አሁን አስፋልት ተሰርቷል። 8 ሰዓት ጠዋት ክርስቶስ በሚነሳበት ዕለት እነሱ ወዴት ናቸው? ወደ ሌላ ስፍራ ነው የሚሄዱት። ስለዚህ ሰዎች የት ነው የሚሆኑት የሚለው በጣም ወሳኝ ነገር ነው። ወዴት ነው የምንሄደው? የት ነው የምንሄደው? ባጭሩ ኢየሩሳሌም ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ሰዎች መገኘት ያለባቸው በዚች ቤተክርስቲያን ነው። በዚች ቤተክርስቲያን የኢየሱስ ዓለምን የማዳኑ ተግባር ከጽንስ እስከ እርገት ከዛም እስከ ምጽአት የሚነገረው በዚች ቤተክርስቲያን ነው። ትውልዱ ግን ወዴት ነው ያለው? ወዴት ነው የሚሄደው? ትንሣኤ ያለው እዚህ ነው። ሕይወት ያለው እዚህ ነው። ስጋው ደግሞ ያለው እዚህ ነው። ዕጣኑ ያለው እዚህ ነው። ካህኑ ያለው እዚህ ነው። ታቦቱ ያለው እዚህ ነው። መቅደሱ እዚህ ነው። ስዕሉ ያለው እዚህ ነው። የኦርቶዶክስ ቤተክርስቲያን በጣም ከዓለም ሁሉ የተለየች ቤተክርስቲያን ናት። ክብር ምስጋና ለእግዚአብሔር ይድረሰው። መጀመሪያ ገና ወደ ቤተክርስቲያን በምንመጣበት ሰዓት ልዩነታችን ልንገራችሁ። ወደ ቤተክርስቲያን ስንመጣ የመጀመሪያው ልዩነት በሩ ላይ ይጀምራል። እናንተ ከበር ምን አድርጋችሁ ትገባላችሁ? ሰግዳችሁ። ወደ መቅደስ ሲገቡ ጫማችሁ ምን አድርጋችሁ ትገባላችሁ? አውልቃችሁ። ከሙሴ ጋር አንድ ናችሁ። ከኢያሱ ጋር አንድ ናችሁ። ሙሴ ጫማውን አወለቀ፣ ኢያሱም እንዲሁ አደረገ። እስጢፋኖስም ሰበከ። ወደ መቅደሱ ስትገባ የእግርን ጫማ አውልቅ የተቀደሰ ነው ይላል። ይህ የሚፈጸመው በኦርቶዶክስ ቤተክርስቲያን ነው። ሌላ ቦታ ብትሄድ አይደረግም።
ኮርጀው የሚያደርጉም ካሉ ውስጡ ባዶ ነው። ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን መቅደስ ስንመጣ ወደ ውስጥ ስንገባ ግን አይናችንም ያያል። አምስቱም የስሜት ሕዋሳት ይሰራሉ። እየሰማችሁ ነው? አምስቱም የስሜት ሕዋሳት በዚህ ይሰራሉ። አይን ያያል፣ ታቦቱን ያያል፣ ካህኑን ያያል፣ ጽናውን ያያል፣ መስቀሉን ያያል። አይን ያያል። የምታዩት ብዙ ነገር ነው። ቀሳውስቱም የሚሄዱት ዑደቱ ሚስጥር አለው። ዲያቆናቱ የሚዞሩት ሚስጥር አለው። በአይናችሁ ታያላችሁ፣ በጆሮአችሁ ደግሞ ምን ትላላችሁ? ትሰማላችሁ። ማህሌቱን ትሰማላችሁ፣ ሰዓታቱን ትሰማላችሁ፣ ቅዳሴውን ትሰማላችሁ፣ ዝማሬውን ትሰማላችሁ። በአፋችሁ ምን ታደርጋላችሁ? ታመሰግናላችሁ። በቃላችሁ ሥጋው ደግሞ ትቀበላላችሁ፣ ጸበል ትጠጣላችሁ። በአፍንጫችሁ ምን ታደርጋላችሁ? የመስዋዕቱ መዓዛ ይሸታችኋል፣ ዕጣኑ ይሸታችኋል። ራሱ ኢየሱስ ክርስቶስ ዕጣን ነው እያላችሁ ትቀድሳላችሁ። እናቱ ድንግል ማርያም ዕጣን ናት እያላችሁ ትቀድሳላችሁ። የኦርቶዶክስ ቤተክርስቲያን ከሌላው የሚለየው በዚህ ነው። የክርስቶስ ነገር ያለባት ቤተ መቅደስ ናት። ኢየሩሳሌም ናት፣ አምሳል ናት። ከዚህ ቤተክርስቲያን ወዴት ነው የምትሄደው? በዛ ትንቢት የለም፣ በዛ ትንሣኤ የለም፣ በዛ ሕይወት የለም፣ በዛ ተድላ የለም፣ በዛ ደስታ የለም። ወዴት ነው የምትሄዱት? የኤማሁስ መንገደኞች ትልቁ ችግራቸው ያ ነበር። እናንተ ወደ ቅዱስ ቤተክርስቲያን ስትመጡ እንዳልኳችሁ የምታዩት ነገር በእጃችሁ ምን ታደርጋላችሁ? ታጨበጭባላችሁ። ስታጨበጭቡ ለምን ነው የምታጨበጭቡት? ለምን ነው የምታጨበጭቡት? እስቲ አሁን ሁላችሁም በደንብ አጨብጭቡ። አማን በአማን አማን በአማን አማን በአማን በደንብ የሚጨበጨቡ እምነ ሙታን ተንሥአ በደንብ አጨብጭቡ፣ በደንብ አጨብጭቡ፣ በደንብ አጨብጭቡ ሁላችሁ። እሺ በቃ ምን እንዳደረጋችሁት? ምን እንዳጨበጨባችሁት? ምንድን ነው? ዝም ብሎ ያጨበጨባችሁት? ለማድመቅ ነው? ምንድን ነው ታዲያ? ምስጋና ልክ ነው። ጥፉ ወደ ቤት ግቡ ይላል። እጃችሁን አጨብጭቡ ይላል ለምስጋና። ሌላ እሺ፣ በምስጋና ውስጥ ምንድን ነው ያለው? ሌላ ነገር ምንድን ነው ያለው? በሌላ ነገር እሺ፣ እንደኔ አጨብጭቡ፣ እንደኔ አጨብጭቡ ሁላችሁ። እጃችሁን አመማችሁ አላመማችሁ? እኔ አሞኛል አላጨብጨባችሁ ማለት ነው። ያማረም ምስጋና ብቻ አይደለም፣ ክርስቶስ በጥፊ መመታቱን ነው የምታስቡት ስታጨበጭቡ። ረቂቅ ነው የኦርቶዶክስ ቤተክርስቲያን ምስጢሯ። ክብር ምስጋና ለእግዚአብሔር ይድረሰው። ሕማሙ የሚነገርባት፣ ስቃዩ የሚነገርባት ቤተክርስቲያን ዝም ብሎ አይደለም የምታረጉት። እች ነች ቤተክርስቲያን። አሁን ሲዘምሩ አይታችኋል። አንዳንዴ እንዲህ ሲዘምሩ መስቀል ይዘው እንዲህ ያደርጉና መስቀሉን ከዛ እንደገና መቋሚያው እንዲህ ይደረግና ከዛ እንዴት ይደረጋል? አንደኛ እንዲህ ሲያደርጉ አይታችሁ ታውቃላችሁ? ምንድን ነው የሚያደርጉት? እንደውም አንዳንዴ ደግሞ እዚህ ላይ የሚያደርጋሉ ሲያሸበሽቡ አረብ እዚህ ላይ ከዛ እግርስ አንከስ የሚል አይመስላችሁም? ትንሽ ሲያሸበሽቡ እንዲህ ሲሉ አይታችሁ ታውቃላችሁ? በደንብ ነው አንታውቁ። እንዲህ መዘመራው ነው አታረጉም? ያደርጋሉ። ምንድን ነው ይሄ? ኢየሱስ የተሰቀለበት መስቀል አምሳል ነው። መቋሚያ ዝም ብሎ መቋሚያ አይደለም፣ ዜማው የሚቆምበት ነው እንጂ አንተ ተደግፈህ እንዲቆመህ እንቅልፍ የምትለጥጥበት አይደለም። መቋሚያ ጥሩ ነው ለሱ። እንዴ አይደል? ሽማግሌዎች አድርጉ መቋሚያ ያዙ፣ ደገፍ በሉ። ጎሽ የበረታ ቆሞ የደከመ ነው። ዋናው ምስጢሩ መቋሚያ ማለት ግን መቋሚያ ዝማሬውን የክርስቶስን መከራ የምንነግርበት ትንሣኤውን የምንሰብክበት ማለት ነው። እንዲህ የሚያደርጉት ኢየሱስ ሆይ አንዴ ወደ ቀያፋ፣ አንዴ ወደ ሐና፣ አንዴ ወደ ጲላጦስ፣ አንዴ ወደ ሄሮድስ አንገላቱና በማዕከላዊ ምድር በኢየሩሳሌም ሰቀሉ ሲሉ እንዲህ መስቀሉን ተከሉት። ሰማችሁ? ከዛ እዚህ ላይ ያደረጉ መስቀሉን ተሸክሞ ወጣ። እናንተ ጌታ የሚሰቀልበት እንዲህ የሚለው ደግሞ ሲወድቅ ሲነሳ ነው። የኦርቶዶክስ ቤተክርስቲያን ብቻ ይሄ ምስጢር አላት። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ነው። መቋሚያ እንደው በደንብ ከተሰራ በእውነት ከላይ ያለው እንዲህ ያለው ምልክት በምንድን ነው የሚሰራው? ዋናው ግድ የለም በብረትም ይሁን በወርቅም ይሁን ዋናው ግን በምንድን ነው የሚሰራው?
ልክ ነው። በምንድን ነው? በቀንድ ነው የሚሰራው። ዋናው በቀንድ ነው። በብረትም በምንም የሚሰራ በብርም የሚሰራ በኒኬልም በነሐስ ይሰራ። መስቀሉ መቋሚያው መቋሚያው የመስቀሉ ምስጢር ሆኖ ከላይ ግን መቋሚያ እንዲህ ያለ ቅርጽ ነው አይደል ያላት? እንዲህ ያለ ቅርጽ ናት። አዙ ጋር መቋሚያ ስለሌለ ነው። አዲሱ መቅደስ ስንገባ ይኖራል እዛ ነው። እቺ ማለት መቋሚያ ስትገቡ ልብ ብላችሁ እቺ ማለት ይሄ ማለት ነው። የበግ ይሄ ቀንዱ ማለት ነው። እንዲህ ቀንድ የሚደረገው ነው። በግ የተባለ ደግሞ የኔና የናንተ አምላክ ኢየሱስ ክርስቶስ ነው። አብርሃም ልጁ ይስሐቅ ሊሰዋ ወደ ሞሪያ ተራራ ሲወጣ ይስሐቅ አባቱ ምን ብሎ ጠይቆት ነበር? አባ መስዋዕት አለው። መስዋዕቱ ሞንታቁና ማራት ነበር መደረግ ነበረበት። የታል መስዋዕቱ? ልጄ የአምር እግዚአብሔር ያውቃል አለው። ወዴት ነው መስዋዕቱ ሲል ከዛ ሞሪያ ተራራ ቀራንዮ በነጭ በግ በዕፀ ሳቤቅ የተያዘ አሳየው። በይስሐቅ ፈንታ እሱ ቤዛ ሆነ። ያ በግ የኢየሱስ ምሳሌ ነው። ሐረግ እንዲህ የተያዘችበት ደግሞ ማና? እመቤታችን ድንግል ማርያም ናት። ክብርና ምስጋና ለእግዚአብሔር ይድረሰው። ሐረግ ብለን የምንጠራት የወይን ሐረግ የምንላት እሷን ነው። መስከረም 25 ጀምሮ ጽጌ ሲቆም ዲያቆናት ሴብክ ጸጋኪ ሲሉ ስሙ ሐረግ ወይን የሚላል ተመስሊ ሰማየ ወተወልድ ፀሐየ ወታገምሪ አዶናየ ሐረገ የሚል ዘማሪ ሰማዩን ትመስያለሽ፣ ፀሐይን ትወልጃለሽ፣ አዶናይን ትሸከሚያለሽ። የወይን ሐረግ እኮ አንቺ ነሽ። እመቤታችን ክብር ምስጋና ለእግዚአብሔር ይድረሰው። ዮሐንስ መጥምቅ ለአብርሃምና ለይስሐቅ የተገለጸው በግ ኢየሱስ መሆኑን ሲናገር በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስታነቡ ጌታ ሲመጣ ሲያገና ምን አለ? ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ወያሴስር ኃጢአት የዓለምን ኃጢአት የሚያስወግድ በግ አለ። የዓለምን ኃጢአት የሚያስወግድ በግ የተባለው የኔና የናንተ አምላክ ኢየሱስ ክርስቶስ ነው። ለስም አጠራሩ ክብርና ምስጋና ይግባል። ስሙ የተመሰገነ። በዚች ቤተ ክርስቲያን ነው የኢየሱስ ከጽንስ እስከ ዕርገት ከዛም ቀድሞ ከዛም በኋላ ያለው የሚነገረው። ምን ልታረጉ ወደ ኢማውስ ትሄዳለህ? ምን ልታረጉ በመናፍቃን ድንኳን ትገኙ? ትንቢት ያለው እዚህ፣ ብሉይ ያለው እዚህ፣ ሐዲስ ያለው እዚህ። ስለዚህ መንገድህን ማስተካከል ነው መጀመሪያ የሚያስፈልገው። አይናቸው ተይዞ ነበር የተባለው መንገዳቸውን የማያውቁትም። ስለዚህ የመጀመሪያው ችግራቸው ኢየሩሳሌምን ትተው ወደ ሌላ መሄዳቸው ነው። የተነገረላትን ስፍራ ቅድስት ሀገር ሀዳስ ሀገር ይላታል። በራዕየ ዮሐንስ ምዕራፍ 21 ላይ አዲስቱ ኢየሩሳሌም ብሎ የሰማይቱን ኢየሩሳሌም ይናገራል። የሰማይቱ ኢየሩሳሌም የምድሩ ኢየሩሳሌም የተሰየመባት አንድም ደግሞ ኢየሩሳሌም ቤተክርስቲያን ናት። 3 ኢየሩሳሌም ነገራችሁ ባጭሩ፣ 4ም ላደርገው ይችላል ነው ይሻላል። 1 ኢየሩሳሌም ጌታ ሞትን አድርጎ የተነሳባት ኢየሩሳሌም 1። 2 ኢየሩሳሌም ራሷ እመቤታችን ኢየሩሳሌም ናት። 3 ኢየሩሳሌም እቺ ቤተክርስቲያን አምሳለ ኢየሩሳሌም ናት፣ ያውም የሰማዩ ናት። በኢየሩሳሌም ድንቅ ነገር ተደርጓል። በዚህ ቤተክርስቲያን ድንቅ ነገር ነገር። 4ኛ ኢየሩሳሌም ሰማያዊት ኢየሩሳሌም የምትባለው ሀዳስ ሀገር መንግስተ ሰማያት ናት። 4ቱም አላችሁ። 4ቱም አሏችሁ። ያችን ኢየሩሳሌም ተወዷታላችሁ። ጌታ ሞትን ድል አድርጎ የተነሳባትን ተወዷታላችሁ። አትወዷትም? እመቤታችንንስ እችንስ ቤተክርስቲያን ያችንስ መግባት ትፈልጋላችሁ? ክብር ምስጋና ይግባው እግዚአብሔር ያድርግላችሁ። ይሄ 4ቱ ጥያቄ በሌላ እምነት ባሉ ቢጠየቁ የላቸውም። ለቅርናት የላቸውም። ፌሚኒዝም የሚባል እንቅስቃሴ አለ ላይ አሁን እዚህ ሀገር ያቀነጥሉታል። እዚህ መጽሐፌ ላይ ጽፌዋለሁ። የፌሚኒስት ቲዮሪ ፌሚኒዝም ምንድነው? በአብዛኛው በቃ እግዚአብሔርን ሁሉ ለምንድነው አንቺም ማለት ነው የሚል ክፉ ዘመን ላይ ነው ደረሰ። ዋይ ጋድ ሺ ማለት አለብን የሚሉ ናቸው። እዚህ ሀገርም ስለመጣ ነው አሁን የምናገረው። እኔና እናንተ ግን የእናት ችግር የለብን።
ድንግል ማርያም እናታችን ነች አይደለችም? ቤተክርስቲያን እናታችን ነች አይደለችም? ታዲያችሁት ኢየሩሳሌም ራሱ ሰማያዊት መንግስተ ሰማያት አንተ ነው የሚባለው አንቺ። መንግስተ ሰማያት ምንድን ነው? አንቺ። ድንግል ማርያም አንቺ። ቅዱስ ቤተክርስቲያን አንተ። ቅዱስ ቤተክርስቲያን ነው ቅዱስ ቤተክርስቲያን ምን እንደምትሉት? ቅዱስ እናት፣ እናቶች ክብር ያለባት የሚነገርበት እግዚአብሔር እርሱ ራሱ አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን እንለዋለን። ክብር ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላችሁ ተናገሩ ሁላችሁ። እግዚአብሔር ሆይ ከኔ ቀጥላችሁ እግዚአብሔር ሆይ አንተ አባታችን ነህ፣ አንተ እናታችን ነህ። የጸሎት ሐሙስ ዕለት ሰሞኑን ምሳሌ ሳመት በእግር ሲያጥሙ ምን ነበረ ሲሉ የነበሩት? አርያቲሁ ከበበ እግረ አርዳኢሁ አጸ ኮኖሙ አበ ወእመ። አባትም እናትም ሆናቸው። የኦርቶዶክስ ልጆች እግዚአብሔር አባታችሁ ነው። የኦርቶዶክስ ተዋሕዶ ልጆች እግዚአብሔር እናታችሁ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። አባትም ምስጉን የሆኑልን ስሙ። ስለዚህ መጀመሪያ የት እንዳላችሁ ማወቅ ነው። ቅድስት ቤተክርስቲያን ካህኑ ምስግድ ብሎ ቀጥሎ የሚያዜመው ዜማ ላይ እናንተ ምትሉት አለ። ታስቀድሳላችሁ? ግን ታስቀድሳላችሁ? አብዛኛው ሰው እኮ አያስቀድስም። ቲክቶክ ላይ ነው እኮ ያለው። ቲክቶክ መጠቀም ኃጢአት ነው አይደለም የምላችሁ። እስከ ሌሊቱ 9 ሰዓት ድረስ ቅዳሜ ቲክቶክ ላይ ከሆንክ አንተ ከእግዚአብሔር መንፈስ የራቅክ በደለኛ ነህ። አንቺም እንደዛ ቁጭ ብሎ እኔ እኮ የሚገርመኝ ቲክቶክ አይቼ አላውቅም። ሰዎች አንዳንድ እየቆነጠሙ ልኩልኛል። ተኝታ ቁጭ ብላ 40 ሰው ይሰማታል። እሺ ጋይስ ደግሞ ምንታል? አሁን ነው የመጡት ጋይስ ዳሉ። ጋይስ እንደ ፋሽን ነው ጋይስ። እንግሊዘኛ ነው። ድሮ ሳስተምር እንግዲህ ደግሞ አሁን ያኔ ትዝ ይለኛል ሳስተምር ማይ ጋድ ይል ነበር። ማይ ጋድ ከዛ አሜሪካኑ ወደ ማይ ጋሽ ለውጠዋል። አንተ ደግሞ የኔ ጋሽ ይበል እያልኩ ሳስተምር ነበር። ቋንቋ ማወቅ ጥሩ ነው ጋይስ። ስርዓትን እንዴት እየለቀክ እንደመጣው አሁን በርካቶች በቲክቶክ እና በዩቲዩብ የምትመለከቱ አላችሁ። ሶሻል ሚዲያ ጥቅም አለ። መሳሪያ ካደረጋችሁ ግን ለምሳሌ ቲክቶክ ላይ ትምህርት ተምሬ እንደው በረከት አገኛለሁ ወረካል የመንገድ ላይ የወደቀው ዘር ማለት ወዲያው ሴጣን ለመመጣ አንድ የእግዚአብሔር ቃል ተመር ራቁቷን የመጣች ደግሞ ትመጣና ከልብህ ነቅላ ትሄዳለች። የት ነው ትውልዱ ያለው? ያስቀድሳሉ። የኤማውስ መንገደኞች ትልቁ ችግራቸው ያሉበትን ቦታ አለማወቅ ነው። ወዴት እንደሚሄዱ አለማወቅ ነው። በዕለተ ሰንበት ካላስቀደሳችሁ፣ ጠዋት ማታ ቤተክርስቲያን ካልተሳለማችሁ፣ የኮቪድ ጊዜ አታስታውሱ? ቤተክርስቲያን እናፈቃችሁ። እዚህ እንኳን ብዙም አይደለም፣ በውጭው ሀገር በተለይ ባስ እዚህም ቢሆን ቤተክርስቲያን ለመሄድ አንዳንዴ እኮ ንስሐ ሳትገባ ልትነጠቅ ትችላለህ። ወዴት ነው የምትሄደው? ኢየሩሳሌምን ትቶ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትቶ ሰማያዊት ኢየሩሳሌም ይችናል። አባታችን የእመቤታችን ቅዳሴ ለፍልሰታ ሲቀድሱ መጨረሻ አዳፊ ነፍሱን የአባ ሕርያቆስ ሲሉት አልሰማችሁ? ኦ አንትሙ ሕዝበ ክርስቲያን በከመ ተጋባይክሙ በዛቲ ዕለት ከማሁ ያስተጋብክሙ በደብረ ጽዮን ቅድስት ወበኢየሩሳሌም አጋዚት ተበሰማት። ዛሬ በዚህ ቀን እንደተሰበሰባችሁ እናንተ ሕዝበ ክርስቲያን ሁላችሁ ነፃ በምታወጣ ሰማያዊት ኢየሩሳሌም ይሰብስባችሁ። ሁሌም የምትባሉት ይሄን ነው። በሰማያዊት ኢየሩሳሌም ይሰብስባችሁ። ይቅርታ ቅዳሴ ነው በንግግር ማለት ዜማ ያበላሽ። ተመልከቱ፣ ሁሌ የምንመኘው ኢየሩሳሌም መግባት ነው። ስለዚህ የኤማውስ መንገደኞች የሉቃስና የኒቆዲሞስ ትልቁ ችግራቸው እችን ቅድስት ቤተክርስቲያን አምሳል የነበረች ያችን ኢየሩሳሌም የጌታ ሞቱ ትንሣኤ የተነገረባት እሷን ትተው ወደ ሌላ ሀገር ይሄዱ ነበር። ከዚህ በላይ ታዲያ አይን መያዝ አለ? ብዙዎች ከዚህ ቤተክርስቲያን አልወጡም። ከዚህ የክብር ቦታ ራሳቸውን አላራቁም። ዛሬ ዕጣን ይሸታቸው የነበሩ ሰዎች ዛሬ የት ናቸው? እንደናንተ ቅድም ለእግዚአብሔር ክብር የሚሰጡት በዚህ ስፍራ ላይ ታቦት ሲወጣ እልል የነበሩ ሰዎች የት ናቸው? የኤማውስ መንገደኞች ትልቁ ችግር ይሄ ነው። ሌሎቹን አጠር እያደረኩ ልናገር ከሰዓት አኳያ።
የእነዚህ ሰዎች ሌላ ችግራቸው ምን ነበረ? የመንፈስ መጠውለግ። የመንፈስ መጠውለግ ማለት መሰልቸት ነው። አንዳንድ ሰዎች ብዙ ሰዎች ያቸው ትናንት እኔም እኮ ያኔ እኮ ማር ነበር ቤተክርስቲያን፣ ዛሬ የት ነው? የለም። ትናንት አስቀድስ ነበረ፣ ዛሬ የት ነው? የለም። የመንፈስ መጠውለግ ይገጥማል፣ ይሰለቻል። ቅዳሴ ላይ መቆም ያኔ በቃ እንደተተከለ እንጨት ቀጥ ብለህ ነበር። ዛሬ ግን ምንድነው ካህናቱ ዛሬ ያረዘሙት? ምንድነው ዛሬ ቶሎ አይለቁንም እንዴ? እርግጥ ነው ካህናትም ያልዝመው ማለት አይደለም። ስርዓት ያለው ያስፈልጋል። እናም ማልስማማበት አለባታቸው። ታቦት ወጥቶ 2 ሰዓት ትምህርት ነው ያልስማማ። ታቦት ወጥቶ ገንዘብ ልመና አልስማማ። ያንን ቀድሞ ማድረግ ሰው እንዲሰጥ ማድረግ ይሰጣል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ደግሞ ደግ ነው። እግዚአብሔር ለምትሰጡት ሁሉ በረከቱን ይስጣችሁ። ስለዚህ የመንፈስ መጠውለግ ይገጥመዋል። የለም ቅድም እንዳልኩት ዕጣን ይሸት የነበረው ዛሬ የሚሸተው ሌላ ነገር ነው። ሐሺሽ ነው የሚሸተው። የኦርቶዶክስ ልጅ ነው። አንገቱ ላይ ማተብ አስሯል። ስጋው ደግሞ አይቀበልም። ወደ እግዚአብሔር ቤት መጥቶ አይሰግድም። በስካር እየወደቀ ነው። የመንፈስ መጠውለግ ያስፈልጋል። ያስጨንቃል። የመንፈስ መበርታት ያስፈልጋል። የመንፈስ መበርታት ያስፈልጋል። ሁልጊዜ በኃይል የተመላችሁ ነው የምትሆኑት። ሁልጊዜ በቅዳሴ ላይ በኃይል የተመላችሁ በርትታችሁ፣ ታምሩን ስትሰሙ በርትታችሁ፣ ኃይል የሚሰጥ እሱ ነው። ኃይሉን ይስጣችሁ፣ ብርታቱን ይስጣችሁ። የመንፈስ መጠውለግ በሽታ አንዱ ትልቁ የኤማሁስ መንገደኞች ችግር ነበረ። ሌላው ችግራቸው ደግሞ ምንድነው? ዋና ዋናውን እንመልከትና ተስፋ መቁረጥ። ተስፋ መቁረጥ ነበር። ምክንያቱም እስራኤልን የሚቤዥ እሱ እንደሆነ ተስፋ አድርገን ነበር። ተስፋ አድርገን ነበር። ተስፋ አድርገን ነበረ ሲባል እነዚህ ሰዎች አንደኛ ኢየሩሳሌም ነው ጌታ የሚነሳው። እነሱ ግን የሚሄዱት 8 ሰዓት መንገድ ርቀት። ስለዚህ እነዚህ ሰዎች የክርስቶስ ነገር ቀድሞ የተነገረው ከሞት ይነሳል የተባለ ሁሉ በእነሱ ውስጥ ተስፋ መቁረጥ፣ በሁሉም መንገድ ተስፋ መቁረጥ አይቻልም። ክርስቲያን ተስፋ አይቆርጥም የሚባለው ለምንድን ነው? ሁልጊዜ ክርስቲያን በተስፋ ስለሚኖር ነው። ስንጸልይ ብለን የምንጸልይ አባታችን ሆይ በሰማይ የምትኖር መንግስትን ትምጣ ማለት ተስፋ ነው። በሕይወታችሁ በአንዳች ነገር ተስፋ ትቆርጡ ዘንድ እግዚአብሔር አይፈልግም፣ አይዘገይም እግዚአብሔር ይላል ዕንባቆም። አንዳንድ ጊዜ በሕይወታችሁ በኑሯችሁ የምትፈልጉት ነገር ነው፣ የምትለምኑት ነገር ነው፣ ቶሎ ላይሳካ ይችላል። ሉቃስ 18 ላይ ጌታ እንደነገረን አንዲት ሴት ነበረች፣ ዕለት ዕለት ከባሏ ጋር ይፍረድልኝ እያለች ወደ ዳኛ ትሄድ ነበር። አልፈረደላትም። በየዕለቱ እየሄደ ግን ጨቀጨቀችው። በኋላ ግን ይሄ ክፉ ዳኛ ምን አለ? እግዚአብሔርን ባልፈራ ሰውንም ባላስብ እቺ ሴት ስራዬን አወከች፣ ጨቀጨቀች ብሎ ፈረደላት። ክፉ ዳኛ እንዲህ ካደረገ እናንተ ዕለት ዕለት ለምትጸልዩ ሰዎች እኔ እግዚአብሔር አልሰማም አደርግላችኋለሁ ይላል። ያደርግላችሁ እግዚአብሔር። ይፈጽምላችሁ ይላል። ይፈጽምላችሁ እግዚአብሔር። አይችልም? አያደርግም? በረከቱን ይስጣችሁ። ስለዚህ ተስፋ መቁረጥ በክርስቲያን ዘንድ የለም። በቃ ኑሮ የተበላሸ አለቀ አይባልም። የዶኪማስን ጓዳ ማስታወስ ነው። ወይን ጠጅ አልቆ ባዶ በሆነ ሰዓት፣ ተስፋቸው በተሟጠጠ ሰዓት ኢየሱስ ክርስቶስ በእናቱ በድንግል ማርያም ምልጃ እንደገና ውሃን ወደ ወይን ጠጅ ለውጦ 6 ጋኖች ሙሉ ሆኑ። ይሁንላችሁ፣ ሕይወታችሁ ሙሉ ይሁንላችሁ። እግዚአብሔር ማለት ይሄ ነው። በመጨረሻ ሰዓት እንኳን ይመጣል። ተስፋ አትቁረጡ ይላል። በቢታንያ ማርያምና ማርታ ወንድማቸው አልዓዛር በሞተ ጊዜ ዮሐንስ ወንጌል ምዕራፍ 11 ላይ ስትመለከቱ ማርያምና ማርታ አስበው የነበረው ምንድነው? ወንድማችን በታመመ ጊዜ ጌታ መጥቶ ያድነዋል ብለው ነው ያሰቡት። መልእክት ላኩበት፣ አልመጣም። ጌታ የመጣው መቼ ነው? ከሞተ በኋላ። አሁን እሱ በዛ ሰዓት አድርገው ተስፋ ቆርጠዋል። ሌላ ተስፋ ነበረቻቸው በትንሣኤ ዘጉባኤ የምትል። አሁን ግን ወንድማችን ይነሳል ብለው አላሰቡም። አሁን ይደረጋል። እግዚአብሔር አሁን ያደርጋል። አሁን ያደርግላችሁ፣ የምትሹትን ያደርግላችሁ። በዚህ ኖረ ቢሆን ኖሮ ጌታ ሆይ ወንድማችን አልዓዛር ባልሞተ ነበር አሉት። በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር። ይሄ ምን ማለት ነበር ነው? አያችሁ፣ ነበር ባልሞተ ነበር። ጌታ ግን ያልታመመ ብቻ አይደለም፣ የሞተን ከመቃብር እንደሚያወጣ ሊያሳያቸው ሄደ። አልዓዛር ናውጣ ሲለው የሞተው ሰው ብድግ ብሎ ወጣ። ክብርና ምስጋና ለሥላሴ ይሁን። ኢየሱስ ክርስቶስ በምትፈልጉት ሰዓት በምንም ተስፋ አትቁረጡ። በነፍስ ጉዳይ ወደ መንግሥተ ሰማያት ባለን ጉዞ፣ በሥጋዊም ሕይወታችሁ ውስጥ ተስፋ አትቁረጡ። ክርስቲያን በፍጹም ተስፋ አይቆርጥም። እግዚአብሔር ሁሉን ማድረግ የሚችል ድንቅ አምላክ ስለሆነ በቃ እኮ ደጋውን ቆላ ማድረግ የሚችል ደጋውን ቆላውን ደጋ ማድረግ የሚችል እግዚአብሔር፣ ቀንና ሌሊትን ማፈራረቅ የሚችል እግዚአብሔር፣ አንድም ሌላ ኃይል አይችልም። የኔና የእናንተ አምላክ ክብርና ምስጋና ይግባው። ስለዚህ እግዚአብሔር ለእኔና ለእናንተ የሚነግረን በዕንባቆም
ያስቆርጣል። አትዘግይብኝ። አንዳንዴ ለመናችሁ ያልሆነላችሁ ሰዎች ልትኖሩ ትችላላችሁ። ምን ይሁን ችግር? ምስጋናችሁ ትንሽ ነው? ልመናችሁ እንዲበዛ የተደረገው አላውቅም። አንዳንድ ሰው ምክንያቱም ልመና ያበዛል፣ ሲደረግለት ግን ወዲያው። አንዳንዱ አይልም ጭራሽ እኮ እግዚአብሔር ሁሉ ሊሸውድም ይሞክር እኮ እግዚአብሔር ሊሸውድ ይሞክር። እግዚአብሔር ሆይ ካደረክልኝ ሰንጋ በሬ ሸጬ አምጥቼ እሰጣለሁ። ስለቱ ማይደርስ ነው። ወዲያው ደረሰ ስለቱ። ከዛ በኋላ ሰንጋ በሬ ሸጬ ነው ያለው፣ ስለቱ ደረሰ። አንዳንድ ሰው ሲሳል የሚናገረውን አያውቅም። እግዚአብሔር ያንተን ገንዘብ አይፈልግም፣ መታዘዝንም ይፈልጋል። ያ ሰውዬ በሬውን ከዶሮ ጋር ይዞ ገበያ ያወጣ። ዶሮዋ ስንት ነች ሲሉት 100,000 ብር። በሬው ስንት ሊሆን ነው? አይ በሬው እንኳን ቀላል ነው። ስንት ነው? 5,000 ብር። በቃ በሬውን ብቻ ሽጥልኝ። አይ ተለያይቶ አይሸጥም። ሌላው መጣ። ዋጋው እኮ ተቀያየረ እንጂ አንድ ነው። በ105,000 ብር ገዛውና ወደ ቤቱ ይሄ ሰውየው መጥቶ አይተሃል እንግዲህ መድኃኒዓለም በሬን በስንት እንደሸጥኩት። እግዚአብሔር የሚሸወድ አምላክ ነው። ቶቶ ያለው ደግሞ እንጂ ያለው የሚገርም እኮ ለሚካኤል ተስሎ በሬው ጠፍቶ 3 ቀን እኮ በሬው የለም ጠፍቷል። ኧረ እንደው በሬን ሚካኤል፣ ኧረ እንደው በሬን አለ። ልክ ጸሎቱን አድርጎ ሲወጣ በሬው እዛ ጋር ቆሞ ወይ ቶ ሚካኤል አግኝቼዋለሁ። ከእግዚአብሔር ጋር ምን አይነት ግንኙነት ነው ያላችሁ? እርግጥ ነው አንድ ነገር ሲዘገይ ተስፋ የሚያስቆርጡ ነገሮች ይመጣሉ። ስለዚህ ዳዊት ራሱ ይመስለኛል ኧረ ፍጠን ይላል። ልጁ ሲያሳድደው በዮርዳኖስ ወንዝ ከረሞጫው በደረቱ ወድቆ የጸለየ ጸሎት አለች። ነጽር እግዚኦ ውስጥ ተረዶቴ የምትል ወይ ተጎንድ የምትል አዘግይብኝ። እግዚአብሔር አይዘግይባችሁ፣ ጠብቀው። እናንተ ቸኩላችሁ ሊሆን ይችላል። ድሮ ጀምሮ ይሄን ቃል እናገረዋል። አንዳንደኛ ምን ቸኩሏል? ሰዓት ግን አለው እግዚአብሔር፣ ጊዜ ገቢር ለእግዚአብሔር። ብቻ በሁሉም መንገድ ይድረስላችሁ፣ ይፈጥኖ ይድረስላችሁ። እናንተ ወዴት ነው የምታዩት? ወደ ኢየሩሳሌም ነው? ወደ ተራራው ነው ወይስ ወደ ኤማሁስ ነው? እሱ ነው እኮ ጥያቄው። አንሳይ ኮላይንቴ መንገላ አድባር ማይቴ ይምጻ ረድኤቴ ረድኤቴሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ። ዳዊት አይኖቼን ወደ ተራራ አነሳው፣ ረድኤቴ ከወዴት ይመጣል? ረድኤቴ እንጂ ረድኤቴማ ሰማይና ምድርን ከፈጠረው ከእግዚአብሔር ነው። እኔ እናንተ ረድኤት ሰማይና ምድርን ከፈጠረው ከእግዚአብሔር፣ ከምድር መሪዎች፣ ከምድር ነገስታት፣ ከምድር ሰዎች፣ ከሳይንቲስቶች፣ ከምድር አካላት አይደለም። የኔና የእናንተ በረከት ሰማይና ምድርን ከሰራው ከእግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁን። ክብርና ምስጋና ለስሙ ይድረስ። በመንፈስ መዛል መጠውለግ ያስፈልግ። ንቁ ሁኑ፣ ንቁ። እንደውም በቤተክርስቲያን ስርዓት ዲያቆን ጭራ ይዞ ይዞራል። ሊቀ ዲያቆኑ ያንቀላፉ ሰዎች ካሉ እያስቀደሱ ተነሱ ይላል። ይሄ ሁሉ ህግ አለ በቤተክርስቲያናችን ውስጥ። ንቁ እንዲሆን ተንሱ ለጸሎት ስንት ጊዜ ነው የሚባለው? ቅዳሴ ላይ በትንሹ ብዙ ጊዜ የሚባለው እሱ ነው። ተንሱ ለጸሎት በትንሹ ስንት ጊዜ ይባላል? ስንት ጊዜ ይባላል? በትንሹ ችግር የለም 13 ጊዜ በትንሹ 13 ጊዜ። ቆይ 13 ጊዜ ዲያቆኑ ተንሱ ለጸሎት ተነሱ ቢለው እናንተ ተቀምጣችሁ ነው ቆማችሁ? አብዛኛው ምን ሆኑ? የታመመ የደከመ ካልሆነ በስተቀር ሁሉም ሰው ሆኖ ቆማችሁ ተንሱ ለጸሎት የምትባሉት ምንድነው? የመንፈስ መጠውለግ እንዳያጋጥማችሁ ነው። ህሊናችሁ አይምሯችሁ ሁሉ የት እንዳለ እንድታውቁ፣ ጸሎት ላይ እንዳላችሁ። አንዳንዴ ሐሳብ ይሄዳል ሸውሮ እኮ የሚለው ሐሳብ እዚህ ቆሞ እኮ እያስቀደሰ እቤቱ የሚያንጎዳጉድ ሰው እኮ እቃ ምሰብራል። የዚህ ሆነ ቤቱ እቃ ምሰብር ስታዘጋጅ ሐሳቡ አይሄዱ። አንዳንድ ሰው ሲጸልይም ደግሞ እንደዚህ ነው ሐሳቡ ብትንትል። ስለዚህ የት እንዳላችሁ ሐሳባችሁ እንዳይበተን። እቤቱ ውስጥ ችግር የለም ማማ እርሶ እንደፈለጉት ነው የጸሎት እያደረጉታል። አረቡና ሊገነፍል ነው ያዚያ ሰዓቱን ቀነሽ አድርጊ። አንዳንድ ሰዎች አሉ ቅዳሴ ላይ ቆመ ግን ወደዚህና ወደዚህ ብታይበት የለም። ቅዳሴው ሲጀምር ንባቡ እናንተ አታውቁም እንጂ ስርዓት አለው። አስቀድሞ ምን ይላል? ወንድሜ ሆይ እዚህ ቆመ በሐሳብ ወደ ሌላ ቦታ አትሂድ፣ ካህኑ ለአንተ መስዋዕት እያቀረበ ነው። ስለዚህ በዚህ ቦታ ጸንተህ ቆመ ስለ ኃጢአት ተለማመን ይላል ህጉ፣ የቅዳሴው መግቢያ። ተንሱ ለጸሎት ለማንቃት የት እንዳለ የመንፈስ ዝለት እንዳይገጥም። በቃ ክርስቲያን ጠንካራ ነው። በነገራችን ክርስቲያን ልፍስፍስ አለ። ተቀመጡ። አንገቱን እንኳን ለሰይፍ ሲሰጥ እኮ ምንም አይፈራም ክርስቲያን። ልፍስፍስ አለ ክርስቲያን።
ያውን ያመጣችሁት አንዳንድ እንዲህ ማለት ይሄ ከዜሮ በታች የሆነ ትህትና የለም። ክርስቲያን ንቁ ነው። ይመጣል፣ ይሰግዳል፣ ንቁ ነው። አካሄዱ ንቁ ነው። በስራ ቦታ አንደኛ ነው። በትምህርት ቦታ አንደኛ ነው። በንግድ አንደኛ ነው። በግብርና አንደኛ ነው። ኦርቶዶክስ ክርስቲያን ማለት ይሄ አንደኛ ነው። ስንተኛ ነው ንገሩኝ? እናንተ ስንተኛ ናችሁ? እሱ እኮ ነው ክርስትና ማለት። ታዲያ ነገሩ ምን ታደርግ? ዕጣኑ ከአንተ ቤት አይመጣም፣ የሚያከፋፍሉት ሌሎች ናቸው። ዘቢቡ ከአንቺ ቤት አይመጣም፣ የሚያከፋፍሉት ሌሎች። ተነስ፣ እግዚአብሔር የሥጋም የነፍስም አምላክ ነው። ተነስ። ለምን ማጽዳት አይሆንም? ጀምር፣ ተነስ። በሕይወትህ በሥጋም ሕይወትህ በሕይወትሽ በሥጋ ሕይወትሽ በነፍስም ተስፋ የምንቆርጥበት ነገር የለም። ቅድም ነበር ያልነው እግዚአብሔር አንተ አባታችን ነህ። አንተ ታዲያስ አባትና እናት ነው የሚጠፋ ነው። እሱ የማይጠፋውን ያወርሰናል። ክብርና ምስጋና ለሱ ይድረሰው። ሥጋ ሰጥቻችኋለሁ፣ ሥጋ ሰጥቻችሁ ልብስ ከለክላችኋለሁ። ነፍስ ሰጥቻችኋለሁ፣ ነፍስ ሰጥቻችሁ ልብስ ከለክላችኋለሁ። ምግብ ከለክላችኋለሁ። የቱ ይበልጣል ነው ያለው አይደል ጌታ ሲያስተምር ማቴዎስ 7 ሥጋ ይበልጣል ልብስ? ሥጋችሁ ነው የሚበልጠው ልብስ ነው የሚበልጠው? የቱ ይበልጣል? ምግብ ነው የሚበልጠው ነፍስ ነው የሚበልጠው? ታዲያ የሚበልጠውን ነፍስ ሰጧችሁ፣ ሥጋ ሰጧችሁ። የምትበሉት ከለክላችኋለሁ እንዴ ይላችኋል እግዚአብሔር። አይከለክልም። ቤታችሁን በበረከት ይሙላል። ተነሱ ግን ለስራ፣ በምንም ተስፋ አትቁረጡ። መባረክ የሱ ስራ ነው። እነዚህ የኤማሁስ መንገደኞች ትልቁ ችግራቸው መጠውለግ ነበረ። እሱ ነው። ሌላው ተስፋ መቁረጥ ነበረ። የመጀመሪያው መንገዱን አለማወቅ ነው። ከዛ በኋላ ኢየሱስ ክርስቶስ ማታስተውሉ አላቸው። ሴቶቹ ተናገሩ፣ ጴጥሮስና ዮሐንስ ተናገሩ፣ መላእክት ክርስቶስ ተነሳሉ። ወዴት ነው የምትሄዱት የኤማሁስ መንገደኞች? እስቲ ተመልከቱ። በዚህ ቤተክርስቲያን መላእክት አሉ፣ ሐዋርያት አሉ፣ ነቢያት አሉ። እነዚህ ሁሉ አልሰማ ብለው ገድሉ ድርሳኑን አልሰማ ብለው የት ነው ያሉት? ሌሎች ወዴት ነው እየሄዱ ያሉት? ወጥተዋል እኮ ከዚህ ይሄዳሉ። ኢየሩሳሌም እዚህ ናት፣ እነሱ ግን መንገድ ላይ ይወጣሉ። ወዴት ነው የምትሄዱ? ተመልከቱ። የምትሄዱበትን እንኳን አለማወቅ እኮ ትልቁ ፈተና እኮ፣ ትልቁ ችግር እኮ ነው። ሰው ችኩል ነው። አሁን ሰው ችኩል። እኔ ድሮ የምናገረው አንድ እንትን ነበረ፣ ቀልድ ነበረ፣ የመቸኮል ባህል። ሰውየው ገበያ ወጣ ፈረስ ሊገዛ። ሰውየው ጋር ሲናገር አፈዘዘው። በቃ የኔ ፈረስ እኮ እንደሌላ ፈረስ አይደለም፣ ዋጋ ሁሉ ለየት ያለው ለዛ ነው። ምክንያቱም የኔ ፈረስ ስታስነሳው ሆይ ሆይ ትለዋለህ። ሆይ ሆይ ብለህ ስትል ይጋልባል። ሆይ ሆይ ካልክ ይጨምራል። እንዴ ካልክ ደግሞ ቀጥ ይላል። የኔ ፈረስ የሚሰማ ነው። ሰውየው ቸኩላል። አንዳንድ ሰዎች አሉ ዝና የሚወዱ ውጭ ሀገር ይገርመኛል። አንዳንድ ሰዎች ጎማቸው ላይ እንዲህ የሚሽከረከር ያደርጋሉ። በተለይ የበለጠ ስፓኒሾች ናቸው መሰለኝ እኮ እንደዛ የሚያደርጉት። የሚብለጨለጭ ሌላ ሰው ነው የሚያይለት እንጂ እሱ እኮ መኪናው ነው አየውም እኮ ከውጭ ያለ። አንዳንድ ሰዎች እንደዚህ ናቸው። ለሰው ዝና፣ ለሰው ታይታ ሁሉ ነገር እንደዛ የሚመስላቸው። ሆይ ሆይ ስትለው ይሄዳል። እንዴ ስትለው ይቆማል። ሰውየው ማቆሚያውን ማልሰማ ገንዘቡን ሰጥቶ በቃ አቶ ከሌ እንዲህ አይነት ፈረስ አለው እንዲባል የፈለገው ፈረሱ ላይ ወጣ። ማስነሻውን ማይጠፋል። ሆይ ሆይ ደግሞ ለማይጠፋል ሆይ ሆይ አለው። ፈረሱ መጋለብ ጀመረ። ሲጋልብ ሲሄድ ሲጋልብ ማቆሚያው ነበረ። አለማስተዋል። ከፊቱ ትልቅ ገደል አለ። ጨነቀው። ልክ ገደሉ ቀስስ እንዴ ሊገባ ነው እንዴ ፈረሱ ነው እንዴ እኮ ነው ማቆሚያው እንዴ አላችሁ እንዴ ሲለው ቀጥ አለ። ከዛ እንዲህ ገደሉ ሲያዩ ርቀቱ ወይ ጉድ እዚህ ውስጥ በገባ እኮ አጥንቴ እንኳን አይለቀም ነው። ወይ እንደሱ እኮ በሌላው ዓለም ያለው ሆይ ሆይ ነው። በዚህ ሆይ ሆይ የለም። ማህሌት፣ ሳታት፣ ቅዳሴ ያለው እዚህ ካህኑ ራሱ አለባበሱ ሲያምር ካባሁን አድርጎ ቀሚሱን አድርጎ ጥምጥሙን አድርጎ መስቀል ይዞ ሌላ ላይ ወጥር ብሎ ካራቲስት መስሎ ይመጣል። ዳንም በካራቲስት ነው ሴጣን የሚያስለቅቀው ነው። በካራቲ ነው እንደነ ፖስተር ላይ ራሱ እንዲህ ምናምን አለ እንደ ብሩስ ሊ የሚወጡት እንደ ጃኪ ቻን። ሴጣን በቦክስ የሚለቅበት ዘመን፣ በካራቴ የሚለቅበት ዘመን አይተርም አናውቅ እኮ በእኛ የሚራሱ አሁን የሰማነው በእኛም ዘመን አሁን የተከሰተው ይሁን ሆይ ሆይ የሚል ትውልድ የበዛበት ዘመን ማስተዋል ያስፈልጋል። አሁን ደስ የሚላችሁ ምንድን ነው? ዜና አሁን የሆነ እንትን ላይ ሶሻል ሚዲያ ላይ ለምሳሌ የቱን ቀድማችሁ ታውታላችሁ?
እከሊት ዛሬ ሆስፒታል ህመምተኞችን ጠየቀች የሚል ርዕስ በዚህ ጋር አለ። በዚህ ጋር ደግሞ የእከሊት ጉዷ ተጋለጠ። የቱን ነው የምታዩት? ጉደኛ ነህ፣ ጉድ ነው የምታዩት። ያውም የእንግሊዘኛውን ጉድ ያርግልህ ብለዋል ቀሲስ መንግስቱ የእናቴ ልጅ፣ የእንግሊዘኛውን ጉድ ያርግልህ የእናቴ ልጅ ብለዋል። ተመልከቱ። ምንድነው የምንፈልገው? ይሄ መንፈሳዊ ድቀት፣ ተስፋ መቁረጥ፣ መጠውለግ፣ መለዘዝ። ልክ አውቀዋለሁ፣ የቤተክርስቲያን ነገር አውቀዋለሁ። ምን ነው የምታውቀው? የቱን ነው የምታውቀው? ምንድን ያወቅነው? ገና ከውቅያኖስ እኮ አንድ ማንኪያ እንኳን እኮ አልቀመስንም በኦርቶዶክስ ቤተክርስቲያን ውስጥ ክርስቲያኖች። እናንተማ ብርቱ ናችሁ፣ ጠንካራ ናችሁ፣ የተሰብስባችሁ ትማራላችሁ። ያዝልቅላችሁ፣ ለዘላለም በረከቱን ይላክላችሁ። ስለዚህ ኢየሱስ ክርስቶስ ምን አለ? እናንተማ አታስተውሉ አላቸው። ተመልከቱ፣ ማታስተውሉ። ምክንያቱም አላስተውሉ። ነቢያት የተናገሩትን ከማመን ልባቸው የዘገየ ልብ ዘገየ። ለምን ነው የምትዘገዩት? እስቲ አንዳንድ ሰዎች ቀላል ጥያቄ ልጠይቅ። አለቃችን አሉ፣ ያዩዋችኋል፣ ካህናቱ አሉ። ስጋው ደግሞ የምትቀበሉ ምልክት ስጡኝ። ስጋው ደግሞ የተቀበላችሁ ቁርባን የቆረባችሁ ስጋው ደግሞ የተቀበላችሁ እስቲ ምልክት ይታየኛል። ጨለማ የሚሆኑ እንደዚህ እዛም ያላችሁት በቲክቶክ በዩቲዩብ የምትማሩ ሶሻል ሚዲያ እዛም ያላችሁት ምልክት ሰጡኛላችሁ። ስጋው ደግሞ የተቀበላችሁ እሺ፣ ያልተቀበላችሁ ምን አላወጣችሁ? ተቀበላችሁ አላችሁ። በመጀመሪያ አንድ ነገር ወቅ ሁላችሁም የኦርቶዶክስ እምነት ተከታዮች ስጋው ደግሞ ተቀበላችኋል። አመስግኑት አባታችሁ። ሁላችሁም ተቀበላችኋል። ችግሩ ምንድነው ካላችሁ አቋርጣችኋል። አያችሁ፣ አቋርጣችኋል። ገና በ40 ቀን አይደለም እንደ ስጋው ደግሞ የተቀበልከው አንተ። በ80 ቀንሽ አይደለም እንደ ታዝለሽ ክርስትና ተነስተሽ ስጋው ደግሞ የተቀበልሽው። አንገታችሁ ላይ ታስሮ የመጣችሁ አልተቀበላችሁ፣ አቋርጣችኋል። ለምንድን ነው አሁን ልባችሁ የዘገየው? ለምንድን ነው የጠወለጋችሁት? ለምንድን ነው የጠፋችሁት? እግዚአብሔር ይፈልጋችኋል። ቅረቡ አቤሁ ወያበርሁ ለክሙ፣ ወደ እሱ ቅረቡ፣ እሱም ያበራላችኋል። እግዚአብሔር ጨለማችሁን ያርቅላችሁ፣ ብርሃኑን ያብራላችሁ። ከዛ ደስ የሚለው ቃል ምንድን ነው? ኢየሱስ ክርስቶስ በብሉይ የነበረውን ትንቢት በጠቅላላ በትንቢት የተነገረውን በኦሪት የተነገረውን ያንን በጠቅላላ ተረጎመላቸው ይላል። እዛ ሉቃስ 24 ላይ መጨረሻ ተረጎመላቸው። ከኔ ቀጥላችሁ ነገሩ በብሉይ የተጻፈውን ትንቢት ተረጎመላቸው። የት ነው ትርጉሙ ያለው? እዚህ ጋር የለም። ሉቃስ 24 ላይ የለም ትርጉሙ። ተረጎመላቸው የት ነው ያለው ትርጉሙ? አያችሁ። ለዚህ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ከነ ትርጓሜው የምንቀበለው። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ስለዚህ የምንኖርበትን ማወቅ ወሳኝ ነገር ነው። ቅዱስ ቤተክርስቲያናችን ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች ለየት የምትለው ኢየሱስ ክርስቶስ የሚናገረውን በማድረጓ ብሉይና አዲስ በዚህ ቤተክርስቲያን ተከብሮ ይኖራል። የብሉይን ከዛ ጀምሮ ያለውን ተረጎመላቸው። በአቤል የደነገጡትን በሄኖክ ትንሣኤ ሙታን ሰበከላቸው። ገና መጀመሪያ አቤል ተገደለ፣ በወንድሙ ተገደለ። ከዛ በኋላ ደነገጠ የሰው ልጅ። ከዛ በኋላ ሞተን እንቀራለን እያለ ሲምል ራሱ ደመ አቤል ያጥምቀኝል ነበር። ወዲያው ግን ሄኖክን አመጣና ትንሣኤ እሰጣችኋለሁ አለ። ክብርና ምስጋና ለእግዚአብሔር ይድረሰን። ሄኖክ ሞትን አልቀመሰም ይላል። ወደ ዘፍጥረት ምዕራፍ 5 ላይ 22 ስትመለከቱ ሄኖክ ሞትን አልቀመሰም እግዚአብሔር ወስዶታልና፣ ወይ ተረክበ ለሞት ይለዋል። ለሞት አልተገኘም ይለዋል። አልተገኘም ለሞት። እግዚአብሔር ለሞት አያድርጋችሁ፣ ለህይወት ያድርጋችሁ። ለምን ያድርገን? ለህይወት። የሥጋ ሞት አይደለም ዋናው፣ የነፍስ ሞት ነው። በነፍስ እንዳትሞቱ። ስለዚህ እግዚአብሔር ሁሉን ነግሮናል። በብሉይ ዘመን ያለውን ሁሉ ምስጢር ረቂቁን ነገር ተርጉሞ ነገራቸው። ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ክርስቶስ ትንሣኤው የሚነገርባት፣ አስቀድሞም ልደቱ የሚነገርባት። እስኪ ለልደት አስቡት። ሌሊት ተሰብስቦ ብርሃን አብርተን ልክ ዛሬ እንደተወለደ ትንሣኤ ላይ ደግሞ ልክ ዛሬ እንደተነሳ በየቀኑ። ምክንያቱም እዚህ ቤተክርስቲያን ነው በየእሑዱ ትንሣኤ ነው የምናከብረው። በየእሑዱ ትንሣኤ ነው የምናከብረው። በየዕለቱ ስንሰበሰብ እግዚአብሔር ነው። በዚህ መተን ቃለ ጉባኤ ስንማር ክርስቶስ ሲያስተምር የነበረው ያን ወንጌል የምናስታውሰው። ክርስቶስ በመካከላችን ይሆናል፣ በመካከላችን ይሆናል። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። አሜን ላላችሁ ይደረግላችሁ። አሜን ላላችሁ የቆለፋችሁን ሴጣን ከከንፈራችሁ ላይ ያርቅላችሁ።
እግዚአብሔር የመንግስቱ ወራሾች እንዲያደርገን የሱ ቅዱስ ፍቃድ ይሁንልን። ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ የእግዚአብሔር ረድኤት ከሁላችን ጋር ይሁን። ክብርም ምስጋናን ሰማይና ምድር ለፈጠረው ለኃያሉ ጌታ ለእግዚአብሔር በእልልታ በጭብጨባ እናመሰግናለን።